الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي والسلام عليكم ورحمة الله وبركاته ودنا يتكبراتشو የፈትህያ ቢንት ናስር ዩቲዩብ ተከታታዮች እንዴት ናችሁ? ባላችሁበት ቦታ የአላህ ረህመትና እዝነት ከናንተ ጋር ይሁን እያልኩኝ ዛሬ ያስተምረናል ትምህርት እንወስድበታለን ብዬ ያሰብኩት አንድ ታሪክ ይዤላችሁ መጥቻለሁ። ኢንሻአላህ ያ ታሪክ በእውነተኛ ታሪክ ላይ የተመሰረተ ነው እና የታሪኩ ጸሐፊ አሚር ሰይድ ይባላል። ኢንሻአላህ ብዙ ክፍሎች አሉት። ዛሬ አንድ ብለን እንጀምራለን። አላህ ካገዘን ወደፊትም እንቀጥላለን። ኢንሻአላህ መወሰድ ያለባቸውን ትምህርቶችም እየወሰድን እንሄዳለን ማለት ነው። በተለይ በአሁኑ ዘመን የሶሻል ሚዲያ ጥቅም በበዛበት ጊዜ ሁላችንም ልንጠነቀቅ የሚገቡ ብዙ ነገሮች አሉ። ኢንሻአላህ አላህ ከገባንበት ማጥ እንዲያወጣንም ዱዓ እናደርጋለን። ወደ ተረካው እንገባለን። አስለቃሽ የቴሌግራም ፕሮፋይል ህክማ ባላለው ተወልጄ ያደኩት በመዲናችን አዲስ አበባ ገርጂ አካባቢ በመባለው ሰፈር ሲሆን ለቤተሰቦቼ ብቸኛ ሴት ልጃቸው ነኝ። ቤተሰቦቼ ለኔ ያላቸው ፍቅርና ስስት በቃል የሚገለጽ አይደለም። ፍላጎቴ ሳይዛነፍ አቀማጥለው ነው ያሳደጉኝ። በጥሩ ስነ ምግባር በእስላም ተርቢያ ዲኔን እያስተማሩ የአንድ ብቁ እና ንቁ እሆንላቸው ዘንድ ተንከባክበው አሳደጉኝ። የኔም የዋዛ አልነበርኩም። በትምህርቴ ሆነ በቅርአቴ ስለ ጉብዝናዬ ኡስታዞቼና መምህራኖቼ ምስክር ናቸው። ቦሌ መድኃኔዓለም ፕሪፓራቶሪ ስኩል የ12ኛ ክፍል ተማሪ ነኝ። ጓደኞቼ ስለኔ መልካምነት አውርቶ አይጠግቡም። መምህራኖቼ ገና በዛ የአፍላነት እድሜ አንድ ብሎ በመጀመርበት ፌር ኤጅ ተብሎ በመጠራው እድሜ ክልል ውስጥ ሆኜ የባህሪ ለውጥ ያለማሳየቴ ለመምህራኖች ትንግርት ሆኖባቸውም ነበር። ከዛም በኋላ ለኔ ያላቸው ውዴታም ክብርም ከፍ እያለ ነው። እንደ ትልቅ ሰው ጓደኛቸው አድርገው ያዩኛል። አባቴ የመንግስት ሰራተኛ ሲሆን ሸዋሮቢት በምትባለው ከተማ ነበር የሚሰራው። ብዙ ጊዜ ፊልድ ስለመበዛበት ከሸዋሮቢትም ወደ ሌላ ሀገር ይሄድ ነበር። እቤትም እማ ብዙ ጊዜዋን ከኔ ጋር ታሳልፋለች። አሁን ላይ ሰዎች ለሚወዱት ማንነቴ ግንባታ ኡሚ ከፍተኛውን ድርሻ ትወስዳለች። ወደ መልካም ነገር የምታመለክተኝ መንገድ መሪዬ ኡሚ ናት። አባቢ ለእማ ልዩ ፍቅርና ክብር አለው። መልካምነቷና ብልህነቷን ያደንቅላታል። በተለይ ደግሞ የአይኑ ማረፊያ የሆነችውን አንድ ልጁን ዲኗን እንድታውቅ መንገድ መሪ ሆናት ልጇም በሰዎች ዘንድ ተወዳጅ እንድትሆንለት ከፍተኛውን ድርሻ ለወሰደችው እናቴ አድናቆቱ ከልብ ነው። እኔም አላህ ኸይርን ሽቶልኝ ዲኔን አስገንዝቦኛል። አንድ ስህተት እንዳለኝ ግን አውቃለሁ። የሰው ልጅ ነኝና መሳሳቴ አይቀርም። ጓደኞቼ ሁሉም ፕሮፋይል ፒክቸር የራሳቸውን ፎቶ ስለሚያረጉ በጓደኞቼ ግፊት እኔም ፕሮፋይል የራሴን ማድረግ ከጀመርኩ ሰነባበትኩ። ፎቶ መነሳቱ ሐራም መሆኑን እያወቅኩ ግን ጓደኞቼ ጋር ሰርግ በመኖረን ሰዓት ትምህርት ስንሄድ የማስታወሻ ፎቶ እየተባለ እየተነሳን ፕሮፋይል ለማድረግ እንቸኩል ነበር። በዛ ላይ የማላውቀውን ለማወቅ ከተለያዩ ሶሻል ሚዲያ ላይ የዳዋ ጥሪ የሚያረጉ ግሩፖች ላይ ተሳታፊ ሆንኩ። ዋትስአፕ እና ቴሌግራም የኔ የዳዋ ጥሪ መገልገያ ከሆኑ ሰነበቱ። ብዙ ግሩፕ ላይ እኔን አድ ያረጉኛል። በትምህርት ቤት የምከፈቱ የሰፈር ልጆች የምከፍቱት ግሩፕ ላይ ብዙ ግሩፕ ገብቻለሁ። አንዱ ልጅ ግሩፕ ከፍቶ በጣም ብዙ ተከታታይ ያለው እስላሚክ ግሩፕ ሆኖ ነበር። ከዛም ውጪ ሌላ ግሩፕ ነበሩኝ። ፎቶዬን እቀያየር ነበር። የትዳር ጥያቄ በቤተሰቦቼ እየመጣ ትምህርቴን ልጨርስ እያልኩ አሳልፌያለሁ። እናቴ ግን ዩኒቨርሲቲ ውጤት ቢመጣልሽ አትማሪም፣ ወደ ትዳር ነው የምትገቢው፣ ልጅ ወልደሽ
ማየት እፈልጋለሁ እንጂ ዩኒቨርሲቲ ገብተሽ ጊዜሽን እንድትፈጂ አልፈልግም። ብቻ ትምህርት እንድጨርሽ ከተቻለ አንቺ ያመጣሽውን ባል እቀበላለሁ። ግን ኢማን የሌለው ከሆነ እኔ የጠየቅኩኝ ያዘጋጀሁልሽ ትምህርቷን ትጨርስ ብዬ የመለስኳቸው ስላለ እኔ የወደድኩትን እንደምወጂ እርግጠኛ ነኝ አለችኝ። እናት ወልይ ናት አይደል የምባለው? እኔም እሺ ማሚ ነበር መልሴ። እኔም ተፈትኜ ውጤቴ ቢመጣም ዩኒቨርሲቲ ላልገባ ወስኛለሁ። ብዙ የሚያወሩኝ የማላውቃቸው ልጆች ቁጥሬን ኬት አገኛችሁ ብዬ ስጠይቅ ከግሩፕ አድራሻሽ ነው ቁጥርሽን የለንም ይሉኝ ነበር። ከዛ በብሎክ አሰናብት ነበር። ከዕለታት አንድ ቀን ግን ከወትሮ ለየት ያለ ነገር አጋጠመኝ። ከማላውቀው ሰው በእኔ በቴሌግራም ቁጥር የድምጽ መልእክት ተልኮልኝ አየው። መልእክቱን ስሰማ ቀጥታ ወደ ፕሮፋይሉ በመሄድ ስለሱ ማንነት ለማወቅ እንዲረዳኝ ማየት ጀመርኩኝ። በጠቅላላ እስላማዊ ፎቶዎች እና ዱዓ ይበዛበታል። እኔም ለማጣራት ያህል ነበር ፕሮፋይሉን የፈተሽኩት። የድምጽ መልእክቱ ከ5 ደቂቃ የበለጠ ሲሆን ፕሮፋይል ባረኩት ፎቶ አላህን እንድፈራ ፎቶ ሐራም መሆኑን ያካተተ ሪከርድ ነበር። አነጋገሩ በጣም አስተማሪ ነበር። ለመጀመሪያ ጊዜ እሱ ነበር ተይ ያለኝ። የማላውቀው ቁጥሮች ፕሮፋይል እያዩ ቆንጂት ሃይ የማይለኝ ይበዛብኝ ነበር። የማይለኝ የለም። ቴሌግራም ስገባ የማላውቀው ቁጥር ይበዛብኝ ነበር። እኔ ግን አጅነቢ ጋር አላወራም ብዬ ማንንም አላወራም። ግን ምን ዋጋ አለው? ፕሮፋይል ከግሩፕ እያዩ መሆኑን የተረዳሁት ዘንግቼ ነበር። በጽሁፍም ከሐዲስ ከቁርአን ማስረጃ እያቀረበ ብዙ ትምህርቶችን ላከልኝ። እኔም ጀዛኸላህ ብዬ ፎቶዬን ፕሮፋይል ያረኩት እንዳለ አጠፋው። ከዛም ግን ጎበዝ ዲነኛ እንደሆንሽ አውቃለሁ። ፕሮፋይል ፎቶ ያንቺ መሆኑን ሳይ በጣም የገረመኝ ህክማ መቼ ጀምራ እንደዚህ ሆነች ብዬ ግራ ገባኝ አለኝ። እኔም በመደንገጥ እንዴ ከአሁን በፊት ታቀኛለህ እንዴ አልኩት። እሱም ይቀጥላል። ክፍል 2 ይቻላል።